ፍርዴ 777 አለንጋ የተገረፍኩ ሰው ነኝ። የሞት ፍርድ የተፈረደብኝ ሰው ነበር። ብዙ ቤቶችን ወድመው ነበር በሰዓቱ። የብዙ ሰው ቤት መጠጥ እንሰራ ስለነበረ ተከራዩበት ቤት በሙሉ ወደ 4 ጊዜ ነው 5 ጊዜ እኔ አምልጫለሁ። 4 ዓመት ለአዲስ አበባ ፖሊስ ማራቶን ስሮጥ በነፃ ነበር የምሮጠው። 4 ዓመት ግን ዋንጫ ወስደዋል በእኔ። ሼህ መሐመድ አላሙዲን $25,000 ስፖንሰርን ያደርጋለሁ ብሎ ነበር። የጉራጌ ሯጭ የለም ጉራጌ መርካቶ ገብቶ ሽንኩርት ተሸከም ይሉኝ ነበር። እንቅልፍ ደግሞ ከ4 ሰዓት በላይ አልተኛም። እሱ ጋር ልመጣ ነበር። just 4 hours ከዛ በላይ ከተመኘው ራሴ አመኝ። ውሃ አልጠጣም። ውሃ ይኖዳል አይደል? ውሃ ንጹህ ውሃ never አልጠጣም። አረባክተው እንግዲህ ያው ያሬድ ዴንቪ የዩቲዩብ ቻናል ላይ ያላችሁት ዛሬ እንግዲህ እንደተለመደው ሁለት እንግዶችን ጋብዤላችኋለሁ። እናንተን ኢንስፓየር ያደርጋሉ ያልኳቸውን እዚህ ዴንቪ አካባቢ ላይ ሚዲያ ላይ በደንብ የምናውቃቸውን የሥራ ሰዎች ዳዊት አንደታን እና ዶክተር ሊስትሮን ጋብዤላችኋለሁ። ከነሱ ጋር የማደርገው ቆንጆ ቆይታ ይኖራል። ያለነው ላንጋኖ ነው። እዛ ነው ጨዋታችንን የምናደርገው። ሲገብተን ደግሞ ኮንቨርሴሽኑን እንከታተልና አካውንቱን ሰብስክራይብ እያደረጋችሁ ተከታተሉኝ። ያሬድ ዴንቪ ከነ ዳዊት እና ከነ ዶክተር ሊስትሮ ጋር ያለን ኮንቨርሴሽን ይቀጥላል። ሰላም ውድ የያሬድ ዴንቪ የዩቲዩብ ቻናል ተከታታዮች፣ ይሄ በሳምንት አንድ ቀን ይዤላችሁ የምቀርበው የእንግዳ ፕሮግራም ነው ከዚህ ከዴንቪ። የዛሬ እንግዳዬ ዴቫ ነው። እንግዲህ ፕሮግራሙን ሰብስክራይብ እያደረጋችሁ ይሄን ዩቲዩብ ቻናል እንድትሳድጉት በዚህ አጋጣሚ ጠይቃችኋለሁ። ዴቫዬ ዌልካም። ታንክ ዩ ያሬድዬ፣ አመሰግናለሁ ስለመጣ በጣም ደስ ብሎኛል። ፕሮግራሙን የምናካሄድበት ቦታ ላንጋኖ ባርና ሬስቶራንት ነው። ቦታውን ስለፈቀደልን ይሄን ቆንጆ ቦታ እጅግ በጣም እያመሰገንኩኝ ዴቫዬ እንግዲህ በአካል ይሄ የመጀመሪያችን አለ ስንገናኝ አንተ ለብዙዎች አርአያ የምትሆን ሰው ነህ እና ያው ብዙዎች ታስተምራለህ ነው ከምትሰራውም ስራ አንጻር የሚዲያ ሰው ነህ። ስለዚህ ብዙ አንተ ማስተዋወቅ ሰው ያውቃልና አንተ ማስተዋወቅ አልፈልግም እና እስቲ ዴቫ ማን ነው የሚለውን ነገር ስላንተ ማንነት ከየት ጀምሮ እንደተነሳ እስቲ መጀመሪያ ራስን አስተዋውቀን እስቲ። ታንክ ዩ ያሬድዬ፣ አንተም በጣም ትልቅ ጥሩ ሰው ነህና እዚህ ቦታ ስለጋበዝከኝ እኔ ራሴ በጣም ነው የማመሰግነው ወንድሜ። ያው እንግዲህ የተነሳሁት እኔ ከኢትዮጵያ ነው ልበል አይደል? ከኢትዮጵያ ከገጠራማው አካባቢ ተነስቼ ነው ዛሬ የመጨረሻው ደረጃ አሜሪካ ደርሼ የቆምኩት ማለት ነው። ከዚህ በኋላ የምሄድበት ቦታ እንግዲህ አላውቀውም። ያው ከዛ ተነሳው ዛሬ እዚህ ቦታ ደርሼ ያው ሰው እንደሚያቀኝ ስራ ነው ከጠዋት እስከ ማታ ቤተሰቦቼ ጋር ያው የምታወቅበትም ነገር ትልቁ ነገር የስራ ስለሆነ ያ ነው ያሬድዬ። ቴንክ ዩ ዴቫ። ስፔሲፊክ ብታደርገው ላይ መነሻ ከየት አካባቢ ገጠር ስትል ላይ ገጠር የተወለድኩት አዲስ አበባ ነው። ያደግኩት ግን ገጠር ውስጥ ነው። ገጠር ዶቢ ተብሎ ቀጫ የሚባል ተራራማ ቦታ ነው። ጉራጌ ዞን ውስጥ ነው። ጉራጌ ዞን ውስጥ ማለት ከተማችን ቡታጅራ ነው። ቡታጅራ ኦኬ። የ2 ሰዓት መንገድ ነው በእግር የምንሄድ የነበረው ገበያችን ማለት ነው ከተማው ለመሄድ። ያው እንግዲህ እዛው እንደማንኛውም እንደ ግብርና ብዙ ነገሮችን ሰርቻለሁ። ሳራ እድ ነበር፣ እንሰት ቆፍር፣ ብዙ ነገሮችን ሰርቼ ነው ያደግኩት። እዛም ሆኜ እኮ የሚገርም ነገር እንቁላል ሳይቀር ነግድ ነበር፣ ዶሮም ነግድ ነበር። ዋው! ግን ዛሬ እድሜ ምን ያህል ነው ሆኖ ነው ያው እድሜ ዞነ ነው እንደዛ የምታደርገው? አዎ ወደ 12 ዓመት አካባቢ ጀምሬ ነው ያሁን ነገር የምሰራ የነበረው እዛ አካባቢ ነበርኩበት ሰዓት ማለት ነው። ያው እዛም እየተመላለስኩ አዲስ አበባም እየመጣሁ ኖር ነበር ለረጅም ጊዜ። ከገጠሩ ከወጣሁ በኋላ አዲስ አበባ መጥቼ ሩጫም ጀመርኩኝ። እንመጣበታለን እሱን። ኦኬ። ያው እሱ ነው ዋናው የልጅነት መነሻ ቦታ ያ ነው ማለት። አዎ መነሻዬ ከገጠሩ ነው። ከገጠሩ አዲስ አበባ መጥቼ ከአዲስ አበባ አዲስ አበባ ነው ያደግከው? ነው ያደግኩት ገጠር ነው፣ ግን እመላለሳለሁ ቤተሰብ አዲስ አበባ ስለነበሩ ማለት ነው። ከአያቶቼ ጋር ነው ያደግኩት ገጠር ውስጥ። ግን ያው አዲስ አበባ ስመጣ ወደ ገጠሩን ነው የምወደው። የሚገርም ነገር እኮ ታሪክ አለ ሌላም። በልጅነት የዛ የተዳርኩ ሰው ነበርኩ ገጠር ውስጥ። ሰርግ ተሰርጎ ያገባው ሰው የጠፋው ሰው ነው እንጂ እሱን ጥለህ ወደ ከተማ መጣ ማለት? ወደ ከተማ ገባው። ከተማውም ያው ብዙዎች ነገሮችን የማደርገው እንደ ሰው መንገድ ላይ ሸቀጥ ድረስ ነግድ ነበር።
ሸቀጦች፣ ሲጋራ ምናምን። ስጋ ቤት ነበረ ዶሮ ማነቂያ ፒያሳ ጊዮርጊስ አካባቢ። የዛ አካባቢ ልጅ ነው? አዎ ዶሮ ማነቂያ 09 ቀበሌ ውስጥ ነው ተወለድኩት። ብሪቲሽ ካውንስል አካባቢ ምናልባት የምታውቀው ከሆነ። አዎ ስጋ ቤት ግን ዶሮ ማነቂያ ነበረ። ያው እዛው እየኖርን ከወንድሞቼ ጋር አባት እናቶቼን ቆይተዋል ካረፉ። እዛ በሩጫውም ላይ በነበርንበት ወቅት ወደ ሳውዲ አረቢያም ተሰድጄ ነበር። እሱ ታሪክ ብዙ ነገሮች አሉት። ከዛም በኋላ ተመልሼ ኢትዮጵያ ገብቼ ያው ሩጫውን ጀመርኩና በሩጫው ነው መጨረሻ ወደዚህ ሀገር ልመጣ ይቻላል። ዲቴል እሱን እንመጣበታለን። እስቲ አሁን ያለ የዚህ ዲሲ ነው የምትኖረው እና ያለ የቤተሰብ ህይወት ላይክ እንዴት ነው? የቤተሰብ ህይወቴ በጣም ሞዳት ሚስት አለችኝ። በጣም ወርቅ የሆኑ ልጆች የሚያሳሱ ልጆች አሉኝ፣ ወንድና ሴት። ሁለት ልጆች አሉኝ። አይቻቸዋለሁ። አይታቸዋል። እና ከነሱ የተረፈ ደግሞ ያው እግዚአብሔር ነው ያለኝ ከኔ ጋር። እነሱን የሚጠብቅ ብዙዎቹ የሚገርም ብዙ ሰው በአንተ ላይክ የቤተሰብ ላይክ ስፔሻሊ ባልሆነ ቤት ውስጥ በምታደርገው ነገር ብዙ ሴቶች እንደሚቀኑ አውቃለሁ። ላይክ ምን አለ እንደሱ አይነት ባል ቢኖረን ብለው ማለት እና ያ ለቤተሰብ ያለህ ነገር ያለ ፍቅር በጣም ነው እኔ የምወደው ማለት ነው። እሱም ነው አንድ ብዙዎችን ያስተምራል ብዬ የምለው ከስራ በተጓዳኝ ማለት ነው። እና እስኪ ከዛ ደግሞ ላይክ ወደ ውጭ ወደ አሜሪካ እስኪ እንዴት ነው የወጣኸው? ከዛ በፊት ላይክ ምን አይነት ስራዎች ነው ስትሰራ የነበረው? ያው ለረጅሙን ጊዜ ያሳለፍኩት በሩጫ ግን እንደዛም ሆኖ ቤተሰብ ላይ ሩጫ እንድሮጥ አይፈልጉም ነበር። በተለይ እናቴ በነበረች ሰዓት ነፍሷን ይማራል። ትንሽ ስትራግል ነበረብኝ። በረንዳ መተኛ ነበር አዲስ አበባ ከቤት ወጥቼ በሩጫ ምክንያት ማለት ነው። በባዶ እግሬ አዲስ አበባ አሜሪካን አልኩት አሜሪካ ስላለ አዲስ አበባ ዩኒቨርሲቲ አሸዋ ሜዳ በባዶ እግሬ ነበር የምሮጠው። ጫማ አልነበረኝም። ያው ያ ሁሉ ሀስል አለው። ዛሬ እዚህ መጥቼ ይሄንን ነገር ስሰራ ሰዎች ብዙ ነገር ይላሉ። ለኔ ምንም እኮ አይደለም። ያንን ቦታ በባዶ እግሬ ስሮጥ የነበርኩ ሰው ነኝ። ያንን ያህል ጊዜዎችን አልፈዋል እዛ። ከዛ በኋላ ነው እንግዲህ ያ ሁሉ ነገር ካለፈ እዛ ጫማ መንገድ ላይ እየዘረጋው ሸጥ ነበር። ሲጋራ እያዞርኩ ሸጥ ነበር አዲስ አበባ። የቤተሰብ ችግር ኖሮብን አይደለም፣ ችግረተኞች ሆነን ሳይሆን ዋናው ትልቁ ነገር እኔ ዓላማዬ ሩጫ ዓላማ ስለነበረኝ ማለት ነው። ያ ደግሞ ድጋፍ አልነበረም። ሩጫውን የት የጀመርከው? ላይ አዲስ አበባ ሆነ ነው? እሱ ጥሩ ጥያቄ ነው። እሱ ብዙ ቦታ እችን ጥያቄ ጠየቀኝ ሰው የለም። ብዙ ቦታ ብዙ ኢንተርቪው አድርጌያለሁ። ሩጫውን ልጀምር የቻልኩት ገጠር ውስጥ ነበርኩ። ገጠር ውስጥ ሆኜ ላም የሆነች ላም ገደል ትገባለች። ገጠር ማለት ነው እንደምልህ ገደል ገብታ እንጨት ይዞ አንጠልጥሏታል። እኔ ገደሉ ገብቼ ከብቷ ጠዋት ድረስ እንጨቱ ተሰብሮ እንዳይወድቅ ታች በገደል ገብቼ ደግፌ ይዣት ጠዋት ሰው መጥቶ በገመድ ጎታ ስትወጣ አንገቴ እንደዚህ ተጣሞ ቀረ ማለት ነው። ለሱ ሕክምና አዲስ አበባ መጥቼ በላይነህ ዴንሳሞ ሲሮጥ በቲቪ አይቼ ነው በጎረቤት ማለት ነው። በላይነህ ዴንሳሞ እንዲያለ ይሮጥ ነበር። ቦስተን ማራቶን ያለም የሆነ ሪከርድ የሰበረ ጊዜ እሱን አይቼ ነው ሩጫ ጀመርኩ። ከዛ በኋላ ትሮጣለህ? ላይክ እንደ ክለብ ገባህ? በግል ነው ላይክ? ከዛ በግል የተወሰነ ጊዜ ሮጥኩኝ ከናሰፋ መዝገቡ ጋር። በጣም ወደው ማከብረው ወንድሜ ነው አሰፋ መዝገቡ ማለት። ከነሱ ጋር እንሮጥ ነበር። በመሃል አቋርጬ ወደ ሳውዲ አረቢያ ሄጄ ነበር። ሩጫ ነው ላይክ አይደለም፣ እሱ ብዙ ሌላ ስራ ነው። ሌላ ለፈው ችግር የለውም። ያለውና ብዙ ቦታ ስላወራሁ ለዛ ሄጄ ሳውዲ አረቢያ እስር ቤት ነበር። አሰፋ ጓደኛዬ ነበር። እሱ ሲድኒ ነው የምን ታዳጊዎች ሲያሸንፍ፣ እኔ ሳውዲ አረቢያ እስር ቤት ነበር። እስር ቤት ሆኜ መናፈሻ ላይ እስር ቤት አንዳንድ ረፍት እየወጣን ሩጫ እንሮጥ ነበር። እሱ ሲያሸንፍ አይቼ እኔ እስር ቤት ስለሆንኩ ወጥቼ እዛ መናፈሻ ላይ ስሮጥ በባዶ እግር ስለነበረን እስኪ በቃኝ ተገረፍኩ። የሆኑ የራሳችን ሰዎች ምን ብለው ተናግረው መሰለን ሊያመልጥ ነው የሚሮጠው ብለው ምን ብለው ተናግረውብኝ እግሬ ተገልብጦ ተገርፌያለሁ ሳውዲ አረቢያ ውስጥ ማለት ነው። ከዛ በኋላ ያው ስሬን ጨርሼ መጥፎ ፍርድ የነበረብኝ ሰው ነኝ። እዛ ሰው እስር ቤት ውስጥ ፍርዴ 777 አለንጋ የተገረፍኩ ሰው ነኝ። የሞት ፍርድ የተፈረደብኝ ሰው ነበር። ያ ጥፋት እንደዛ የሚያስደርግ ነው ላይክ
ለኔ የሚያስደርግ አልነበረም። የሰሩት ሰዎች ብዙ ቤቶችን ወድመው ነበር በሰዓቱ። የብዙ ሰው ቤት መጠጥ እንሰራ ስለነበረ ተከራዩበት ቤት በሙሉ ወደ 4 ጊዜ ነው 5 ጊዜ እኔ አምልጫለሁ። ሳመልጥ ያመለጠው ባለቤቱ ነው እየተባለ ነበር የምመዘገበው። ባለቤቶቹ ግን ተይዘው ወደ ሀገር ሲላኩ መጨረሻ ሲያዝ ያ ሁሉ ወደ እኔ መጣ። ያው በእግዚአብሔር ኃይል ትድን የለ ይገርም ነው። አዎ በዛ ኃይል ድኜ ሀገር ቤት ገባሁና ያው እንደገና እንደ አዲስ ደግሞ ህይወት ጀመርኩት። ታሪኩ ብዙ ነው ናወራው ማአትረጅም ብዙ ነገሮች አሉ ውስጡና ሀገር ቤት ገባሁ። ተመልሼ ሩጫዬን ጀመርኩ። ሩጫዬ ጀምሬ አዲስ አበባ ፖሊስ ተቀላቀልኩ። አዲስ አበባ ፖሊስ ሲቀላቀል 4 ዓመት ለአዲስ አበባ ፖሊስ ማራቶን ስሮጥ በነፃ ነበር የምሮጠው። 4 ዓመት ግን ዋንጫ ወስደዋል በኔ። የሚገርም ታሪክ። የጉራጌ ሯጭ የለም ጉራጌ መርካቶ ገብቶ ሽንኩርት ተሸከም ይሉኝ ነበር። የዛሬ አድርገው አሁን ላይ ስንት አለቁ እና እንደዛ በሚሉኝ ሰዓት አሰልጣኞቹ ፒያሳ ስጋ ቤታችን መጥቶ ከበሉ አንደኛው አሰልጣኝ እዛ መጥቶ ምግብ ከበላ የማግስቱ ከሰርቪስ ያባርሩኝ ነበር በልቶ ከፍሎ ከሄደ። ሌሎቹ ግን አትሌቶች ደሞዝተኞች ናቸው። ሻወር እዛ ያገኛሉ፣ ምግብ ያገኛሉ። እኔ ግን አሰልጣኙ እዛ መጥቶ ምግብ ከበላ ያባርረኝ ነበር። ምግብ በልቶ ከፍሎ ከሄደ ማለት ነው እባረራለሁ። የማግስቱ በሰርቪስ የሚያውቁኝ ብዙ ልጆች አሉ እዚህም በጣም የሚያዝኑ በሰዓቱ ማለት ነው። ያ ሁሉ ጊዜ አለፈ። ክለብ ይሄን ያህል ደረጃ ከወጣህ እንቀጥርሃለን እያሉ 4 ዓመት አስቀምጡኝ። 4ቱንም ዓመት ዋንጫ በኔ በስለው ግን አልተቀጠርኩም። ሳትቀጠር እዛው ቀረው። መጨረሻ ላይ ሁሉም ነገር ሲጨልምብኝ ሙሉ መቤት የምትባል አንድ ኢትዮጵያዊ ነበረች። ባላወራው ደስ ይለኛል ስለሷ። ኦኬ ብዙ ጥሩም ነገር አይተናል፣ በደልም አለውና መጨረሻ ውጪ የመውጣት እድል ሳጣ ማውንት ኤቨረስትን ታውቃለህ? ማውንት ኤቨረስት ኤቨረስት ኔፓል ውስጥ ያለ የዓለም ትልቁ ተራራ ነው። እሱ ለመውጣት ሰዎችን መጠየቅ ጀመርኩ። ሰዎች መጠየቅ ሲጀምር በምን በሩጫ ነው ወይስ ላይ ወክ አድርገህ የምትወጣው? እና እሱን ስጠይቃቸው $75,000 ያስፈልግሃል አሉ። ለማ ለኔፓል ገቨርንመንትና ይዘው የሚወጡ ሰዎች ያችን ገንዘብ ያስፈልጋል። ብዙ ማቴሪያል ስለሚያስፈልገው አሁን ወደ 100,000 ብር ለምንድን ነው መውጣት የፈለግከው? ላይ ስሜ በምን ላድርገው? ስም ማስጠራት በሩጫው ከለከሉኝ። ሁሉ ነገር ዘጉብኝ። አትሊስት በሱ ብዬ ነበር ማውንቴን እዛ ተራራ የወጣ ሰው ለመባል ማለት። አዎ ብዙ ሰዎችን አንዳንዴ ብዙ ሰው ይሞታል። ከስንት አንድ ሰው ነው እዛ 3 ወር ይፈጃል ነው የሚባለው ደርሶ ለመውጣት። አንዳንዴ ያው ብዙ ነገሮችንም አሉት እና በዛ ሰዓት መቼስ የሰው ክሬዲቱ አይጠፋም አይደል? ሼህ መሐመድ አላሙዲን $25,000 ስፖንሰርን ያደርጋለሁ ብሎ ነበር ላንተ። አዎ $75,000 ነው የተጠየቀው። ቀሪው የሚያደርግ ሰው ሲፈለግ ለምን ይሄንን የምታረግ ከሆነ ሰሃራ በረሃን አትሮጥም አሉ። ያው ነው ስሙስ ዞረ ሲሉ ሰሃራ በረሃ እንዴት ነው ስላቸው 242 ኪሎ ሜትር ውድድር አለ አሉ። በጉዞም በሩጫ የሚደረግ ያንን ማይችለኛል ስል እንደዚህ ተባለ። እሺ ያልኩ ጀመርኩ። ከፈረንሳይ ወደ 5 ነው 6 ሊቋን ቡድኖች መጡ፣ ጋዜጠኞች፣ ረጅም ርቀት ሯጮች ምናምን። እነሱ ሲመጡ አዲስ አበባ ውስጥ የ6 ሰዓት ትሬኒንግ ከነሱ ጋር እንዳደርግ አደረጉኝ። ትሬኒንጉ ሁሉን ኳሊፋይ ከሆንኩ በኋላ በኪሎ ምክንያት ጣሉ። ኪሎ ያነሰች ካሳንቺስ ገደራ ሆቴል የሚባል ነበር። እዛ አሸዋ ጫማዬ ላይ ምናምን ገብቶ ተመዝኜ ኪሎ ሞላው። ኳሊፋይ ለመሆን ማለት ነው። ከዛ መጨረሻ እሱንም በፈረንሳይ በኩል ነበር የምንሄደው። በፈረንሳይ በኩል ስለመሄድ እሱን ለመወዳደር የኢትዮጵያ አትሌቲክስ ፌዴሬሽን ሄደው ወረቀት ተጠይቀ። ፈረንሳይ ኤምባሲ ሲጠየቅ የፌዴሬሽን ወረቀት ጠየቀ። ፌዴሬሽኑ ሄዶ ወረቀት ሲጠይቁ አናቀውም ይሄ ልጅ ተባለ። እኔ እኮ በሰዓቱ የአዲስ አበባ ማራቶን 6ኛ ወጣሁ ልጅ ላይ ይሄ በእኛ አይቸነው ማናቀም በሩጫ ማናቀም ተባለ። ፌዴሬሽኑ ማለት ነው። አሁን ትልልቆቹ አትሌቶች እነ ዶክተር ፎስትር የሚባሉት ማለት ነው። ስም ጠርቼ ነው የምነግርህ። አሁን እነ ኃይሌን ሁሉም ሰው የሚያመሰግነው ሰውዬው ነው። ወልደ መስቀል ፎስትር። አዎ አሁን አልፈዋል። ነፍስ ማረው።
እነሱ በነበሩ እሱና የተወሰኑ ሆነው የሚታወቅ ልጅ ማናቀውም አሉ። አይሰጠውም ተባለ። የፈረንሳዮች ማዕት ሰው ይዘው ነው የገቡት። ማናቀው ልጅ አለ እንደዚህ የሚሮጥልንም የለም ብለው ከለከሉ ማለት ነው። ከዛ ምን አደረጉ እነሱ ከግብፅ ኤምባሲ ጠየቁ ቪዛ። ግብፅ ኤምባሲ ቪዛውን ሲሰጠን ከግብፅ ድረስ ሄድኩኝና ከግብፅ ወደ ዱባይ፣ ከዱባይ ወደ ሰሃራ ሞሮኮ ማራካሽ ካዛብላንካ ዴዘርት ድረስ ደግሞ በግል አውሮፕላን ነው የወሰድነው። ከካዛብላንካ ደግሞ ውድድሩ መነሻው ፈረንሳይ ድንበር ባህሩ ላይ ነበር። በሄሊኮፕተር ወስደው ነው የተወዳደርኩት። ይሄ ሁሉ እነዛ መስዋዕት ሲያደርጉ የሀገሬ ሰው ግን ተከልክዬ ነበር። እንደዛ ተንከራትቼ ደርሼ ነው ማታ ደረሱ። ወዲያውኑ ውድድሩ ተለቀቀ። ስለ ውድድሩ የኮምፓስ ማቀው ነገር የለም። ብዙ ነገሮች ነበሩ፣ ምንም ማቀው ነገር የለም። ገባሁ፣ ውድድሩ ተወዳደርኩ። 24 ሰዓት ከ37 ደቂቃ ነው የፈጀብኝ። ጉግል ብታረግ ታገኘዋለህ። ከዓለም 11ኛ ነው የወጣሁት። እሱ ጨርሼ አገሬ ስገባ ራሱ ያው ፌዴሬሽን ሲሄድ ተወዳደርክ ጎበዝ ምናምን ነገር የሚል ነገር እንደዚህ አይነት ትንሽ ቀለል ያለ ምስጋና ተሰጥቶኝ ነው የወጣሁት። ከዛ በኋላ ያው እግዚአብሔር ይመስገን ያው ያቺ ሙሉ መቤት ያልኩህ በሷ መንገድ ነው ያገኘሁት የነበረው። እዛ ያው ወደ ፈረንሳዮች መመላለስ ጀመርኩ። ኮሪያም ሀገር ሄድን። በማራቶን ነው የምትሮጠው ላይ ነበር ወይስ? አዎ ከታችም ማስሮጥ የነበረው 100 ሜትር ሳይቀር ሮጬ ያለው ያው ለማደግ ማለት ነው። ይህ ሁሉ ማለት ለምንድን ነው? አላማ ስላለኝ እንጂ ድሮ ተመትቼ ቀርቻለሁ። ድሮ እግሬ ታምሜ ጉልበቴ ታምሜ ማለት ነው። አሁንም ስም ጠርቼ ነው የምነግርህ። ዶክተር አያሌው አሁንም ያለው አሁን ጡረታ ወጥቷል መሰለኝ ኢትዮጵያ አትሌቲክስ ፌዴሬሽን ማደንዘዣ መድኃኒት ለመግዛት ኢትዮጵያ ፋርማሲ ውስጥ ይመስለኛል የሆነ መድኃኒት ተነግሮኝ ስጠይቃቸው ከስፖርት ፌዴሬሽን ወረቀት አምጣል። ሄጄ ስጠይቀው ሰድቦ ነው ያባረረኝ። ጉልበቴ ታምሜ ማለት ነው። በጣም ቶፕ ኮንዲሽን ላይ ነበርኩ በዛ ሰዓት። ማን ነው ያንን እግሬ ራሱ ያሳከመኝ? ኃይሌ ገብረስላሴ ነው። ከሆላንድ ያመጣቸው ዶክተሮች ነበሩ። ውድድሩ እንድወዳደር ተደረኩ። እነሱ በሰጡኝ የሆነ መድኃኒት ግን ምን ብሎ ነገረኝ ዛሬ ድረስ የማልረሳው። በርትተህ ጸበል ማርያም ጸበል ሂድና አለኝ። ማርያም ጸበልሽ መድኃኒት ሁኚኝ ብለህ ተጠመቅ፣ ያለበለዚያ ውጪ ካልሄድክ ጉልበትህ አይድንም ብለውሃል አለኝ። ያው እግዚአብሔር ሁሉ መጣሁ። ጸበሉም ተጠመቅኩ። የሚገርም ነው። አው እዚህ መጣሁኝ። ከዛ በኋላ ያንቺን በኋላ በቃ ወደ ፈረንሳይ ሄድኩኝ። ኮሪያም ሀገር ነበርኩኝ። ብዙ ሀገሮች ይዞ መጨረሻ ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። የአሜሪካ ሶልት ሌክ ዩታ ማራቶን ተጋብዤ ተጋብዘ ነው እዚህ። ሶልት ሌክ ዩታ ማራቶን የት ነው? ሶልት ሌክ ዩታ አሜሪካ ማለት ነው። እሱ ተጋብዤ ነው የመጣሁት። በሰዓቱ እንዳውም የአውስትራሊያ ምናምን ቪዛዎች ነበር ኢንቪቴሽን ወረቀት ነበረኝ። ግን እዚህ የመቅረት ሐሳብ ስለነበረኝ የዛም ሰዓት እንዴት አድርጌ ልንገርህ ያሬድዬ፣ ቪዛን ይዤ ራሱ ፌዴሬሽን ኢትዮጵያ አየር መንገድ ከሰዎች ጋር ተመሳጥሮ ማለት ነው ከአትሌቶች ስማቸው መጥራት የማልፈልግ አትሌቶች አሉ። በሰዓቱ የሆነ ነገር ሰርተው እንድቀር ተደርጌ ነበር። ከኢትዮጵያ እንዳልወጣ ትኬት ይዤ ምን ይዤ በቀኑ ኤርፖርት ሲሄድ ያንተ ፍላይት ትላንትና ነበር ተባለ። ይኸው ዛሬ ነው እኮ አሁን ነው። ያው አሁንም እሱን ስሙ መጥራት የማልፈልግ በዛ ሰዓት የደህንነት ምናምን የነበረ ልጅ ነበር። አሁን እዚህ ሀገር መጥቶ እዚህ ነው ያለው። እሱ መጥቶ ምን አለኝ፣ እዛ ኤርፖርት ይሰራ ስለነበረ ዴቭ አሁን ከዚህ ጋር እንድትወጣ ጥፋ አለኝ። ውጣ ተመለስ አለኝ። የዛ ሴኩሪቲ ውስጥ የሚሰራ ሰው ነው። ያው የደህንነት ኃላፊ ሆነነ ሰው ነው። ከዚህ ቦታ ውጣ ሲለኝ ቶሎ ብዬ ሻንጣዬ ምናምን ይዤ ተመለስኩኝ፣ ወጣሁ ማለት ነው። ከዛ የማግስቱ ወደ 12000 ኢትዮጵያ ብር ተጨምሮ የማግስቱ በሌላ ትኬት ነው አምልጬ እዚህ የመጣሁት። ለዛ ነው ጋብለስ አሜሪካ ጋብለስ ኢትዮጵያ። በጣም ደስ ይላል። ላይክ ምን ያህል ጊዜ ሆነ አሁን እዚህ ሀገር? በጣም ደስ የሚል ነገር ነው እያጫወተን ያለው። አሁን ወደ ከመጣ ላይክ እዚህ ሀገር 18 ዓመት አልሆነኝም ይላል።
ሮጣህ ግን ያን የዩታውን ሩጫ የዩታው ርቻለሁ። እዛ ዕለት እዛ አስቀሩኝ። እዛ ሰዓቱ ሲያሳልፉብኝ እዚህ መጣሁ። እዛም ዕለት እንኳን ራሱ እዚህ መጣሁ። በዛ መልኩ አይደለም ማለት ለዛ ለሶልት ሌክ የዛን ዕለት የምነሳ ቀን ነበር ሶልት ሌክ የምደርሰው። የማግስቱ ቀጥታ ፍላይት እዚህ መጥቼ ከዚህ ተነስቼ ኒውዮርክ፣ ከኒውዮርክ ወደ ሶልት ሌክ ሄጄ ነበር የምወዳደረው። እዚህ ስገባ በዛ በቀኑ እዛ ሲያስቀሩኝ ጊዜ የዚህ ውድድር ያመልጠኛል። ለምን እዛ ባስቀሩኝ እዚህ ኤርፖርት የደረስኩበት ቀን የማግስቱ ስለሆነ የመጣሁት ኦልሬዲ እዚህ በማግስቱ ስመጣ የሶልት ሌክ ውድድር እየተጀምሯል። ግን በጣም እግዚአብሔር ሲረዳኝ ማለት ነው እግዚአብሔር እንደሚወደኝ የማውቀው ሰዎቹ ከዚህ ተያዝኩኝ ማለት ነው። ከዳላስ ኢሚግሬሽን ይዘውኝ ውድድር እኮ ዛሬ ነው አለ። አጋጣሚ ብዙ ጊዜ እኛ አትሌቶች 2-3 ጥሪዎች ይዘን ነው አንድ ጥሪ ብቻ አይደለም የምታመጣው። ገብቶሃል አባባሌ? ሌላም ውድድር ምን እንደሆነ ማለት ነው። አይ ይሄኛው ቢያመልጠኝ ይሄኛው አለ። የት ነው የምታርፈው ሲለኝ እዛው ነው አልኩት። ከዛ ተደወለ። ተደጋግሞ ቢደወል ስልክ ያነሳ። ኦርጋናይዘሩ እዛ ያለ ያኛው ማነው? ሁለተኛ መሮጠው ማለት ነው ራሱ የመጀመሪያው። እሱ ነው ያላከልኝ። ኢንቪቴሽን ወጪ እሱ ጋር ነው እና ሲደወል ስልክ አላነሳላቸው። በኋላ ተነጋግረው ምን ብለው ደጋግሞ ቢደውሉ አላነሳለ። ኦልሬዲ ሰውየው እዛ ዝግጅት ላይ ነው ያለው። ኦልሬዲ ሩጫው ተጀምሯል። አዎ። ስለዚህ አላነሳ ሲላቸው ስንት ጊዜ ትቆያለህ ሲለኝ ሜቢ 2 ሳምንት ከውድድሬ በኋላ መለሳለሁ ነው ያልኩት። ሐሳብም አልነበረኝ። በኋላ ነው ነገሮች የጠነከሩብኝ። ያው መሮጥ ዓላማ ስለነበረኝ ማለት ነው። ከዛ መጨረሻ ላይ ከዚህ ከዳላስ ኤርፖርት ወደ ኒውዮርክ ነበር ማለት ነው። ከኒውዮርክ ወደ ሶልት ሌክ ነው ትኬቴ ማለት ነው። ማንም ማውቀው ሰው የለም። አንድም ሰው ኮኔክት ያደረኩት እዚህ የደወልኩለት ማውቀው የለም። እኔ ውድድር ልወዳደር ሀዝኔማ አለ እኮ ለሱም አልነገርኩም፣ ግን ቁጥሩ አለኝ። ከዛ ከኤርፖርት ከኢትዮጵያ ስንነሳ የሆኑ ሰዎች ሻንጣ በዝቶባቸው እኔ ሻንጣ ስለሌለኝ በእኔ ስም ገብቶ እነሱ ሰዎች ናቸው። አይዝ እግዚአብሔር አሁን ባቃቸው ነው ሁሌ እነሱ ናቸው ሻንጣውን ይዘን ልወጣ ስል አንድ ኢትዮጵያዊ ሰው እያለ ነበር። አሁንም አላየዋለሁ አንዳንዴ እዚህ ኢትዮጵያ አየር መንገድ ላይ ሰዎች እንትን የሚል ማለት ነው። ከዛ ያንተ በራ ወደ ኒውዮርክ ነው አለኝ። እኔ ኒውዮርክ የት እንደሆነ አላውቅምና እዚህ ጋር ነው ዛሬ ካለፈ ነገ $100 ትከፍላለህ ሲለኝ ያው አንዳንዴ ፈጣን መሆን አለበት። እከፍላለሁ ብለውኛል ዘመዶቼ፣ ችግር የለም ነገ ነው ወደ ኒውዮርክ የምሄደው ብዬ አስወጡኝ ማለት ነው። ከዛ ከወጣው በኋላ እነዛ ሻንጣ ያዝኩላቸው ሰዎች ናቸው የካዝኔ ስልክ ሰጣቸው ደውለው ሲልቨር ስፕሪንግ ድረስ እንዲያመጡኝ ያለው። ከሲልቨር ስፕሪንግ መጣሁና ከነሱ ጋር ተገናኘ። ይሄው ዛሬ ድረስ አለሁ እላለሁ። ያሬድ በጣም ደስ ይላል። ያው በዛ መልኩ መጣህ ማለት ነው እዚያ ጋር። ያ ቀደም አንድ ነገር ስትል ያው ጠይቃለሁ ብዬ ነበር። ላይክ ኢትዮጵያ ያለው ቤተሰቦች ሊደሩኝ ያልከው ነገር እሱ ነገር ላይክ ብዙ ጊዜ ያው አልተለመደም። እንደዚህ ወንድ ልጅ ምናምን ሴት ልጅ ነው ብዙ ጊዜ ያው የምትዳረው በቤተሰብና ስለሱ እስቲ ነገር ትንሽ ነገር በለን እስቲ። ኦኬ ገጠር ውስጥ የነበርኩ ሰዓት የገጠሩ ቤተሰቦቻችን ትልቅ ነው፣ ሰው የለም። ሁሉ ሰው አያቶቼ ልጆቻቸው በሙሉ አባቶች በሙሉ አዲስ አበባ ነው የሚኖሩት። ገጠር ብዙ ንብረት ስለነበረ እኔ ገጠር ስላደኩ ያ ንብረት የሚሰው ስለሚፈለግ መዳር አለበት ተብዬ ተዳርክ ማለት ነው። አዎ ሰርግ ተሰራ። ያ ገጠር ኃይለኛ ሰርግ፣ ኃይለኛ ፈረሰኛም ነበሩ። አዎ ፈረስ ግልቢያ አመለሳለሁ እነግርሃለሁ ስለሱ። ፈረስ ግልቢያ ኃይለኛ ፈረስ ጋላቢ ስለነበርኩ ትልልቅ ፈረሶች ነበሩ ገጠር ውስጥ ማለት ነው። ያ እና ቤተሰቦቼ ገጠር ሌላ አሁን እንግሊዝም ሀገር ያለ አጎት አለ፣ በጣም ወደው አጎት። ሁሉም ውጪ ስለሆነ ያ ንብረታቸው የሚሰው ስለሌለ እሱ ይዳር ተባለ። ከዛ በሰዓቱ ያው እግዚአብሔር ያላዘዘል ነገር ያው በገጠርም ፍቅር አለ ታውቃለህ። ፍቅር ይዞኝ አንዷን እሷን ነው የማገባው አልኩኝ ማለት ነው። ሲያስቸግሩኝ ጊዜ ያቋስባል። ከዛ እሷ ቤተሰቦቿ በገጠር ደረጃ ደግሞ ይሄ ቤተሰብ ምናምን የሚሉት ነገር አለ። በዛ ምክንያት ልጆችን አንሰጥም አሉኝ በዛ ማለት ነው። ከዛ እነሱ የመረጡት እንዳሩ ሲድሩኝ ያው እንግዲህ በፍላጎት አይደለም እንደነገርኩ ጫና ስለነበረብኝ ኦኬ ብዬ አገባው። ከዳሩኝ ከስንተኛ ጊዜ በኋላ ቤተሰብ ብዙ ፕሮሚስ ያገባልኝ ነገር ነበር። እስከ መጨረሻው እንደሚንከባከቡ እስከ መጨረሻው ድረስ እኔ ምንም የለኝም አግብቼ ነው ያው እንደገጠር ልኖር ሐሳቤ ግን የለም እኮ እኔ ዝም ብለው ነው እነሱ። በጣም በትልቅ ሰርግ ተሰርጎ አገባ።
ያው እየጠፋሁ ልበል። አዎ በጣም ደስ ይላል። ያልተለመደ ነገር ስለሆነ ብዙ ጊዜ ያው ሰው እስቲ አሁን ወዳለው ነገር ደግሞ እንምጣና ያው እንግዲህ ያው ሶሻል ሚዲያ ላይ አክቲቭ ነህ አንተ የምትታወቀው ያው ጠንካራ ሰራተኛ ከዛ በተጨማሪ ቤተሰብ ላይ እንግዲህ ፋሚሊ ላይ ደግሞ ያለ ጠንካራ የቤተሰብ ነገር እና ወደ ስራ ስንሄድ እስቲ ላይክ ብዙ አይነት ስራዎችን ነው የምትሰራው ሞር አሁን አንተ በየትኞቹ ስራዎች ላይ ያለው አሁን አክቲቭሊ የምትሰራቸው ስራዎች አሁን ላይ? እኔ ሁሉም ላይ ያለው ማለት እችላለሁ። ይሄ ብዬ ላነሳው አልሰራም ምልህ ነገር የለኝማ። ግን ሞስት በጣም ወደፊትም በሰፊው የማስበው ስራ ላንድስኬፒንግ ነው። ሆቴል እሰራለሁ። ሆቴል በምን ሙያ የምትሰራው? ሆቴል ባንኩዌት ዲፓርትመንት ሩም ሴትአፕ በማድረግ አንዳንዴ ሰርቨር በመስራት እሰራለሁ። ሲኒየርም ስለሆንኩኝ የውጭው ስራ ቢዚ በመሆን ሰዓት አንዳንዴ እዛ ለሚሰሩ ልጆች ስኬጁዋሌን እሰጣለሁ፣ ግድ ካልሆነ በስተቀር ማለት ነው። አሁን አንዳንዴ ማናጀሮቹ የግድ የሚፈልጉብኝ ጊዜ አለ። ትልልቅ ገስቶች አሉ። ትልልቅ ሰዎች በሚመጡ ሰዓት ለረጅም ጊዜ ስለሚያውቁኝ እሱ ሴትአፕ እንዲያደርግ እባላለሁ። በዛ ምክንያት እገባለሁ። ያው ፉል ታይም ሰራተኛ ነኝ፣ ብዙ ቤኔፊት ስላለኝ በዛ ምክንያት ሆቴሉንም አለ። በተረፈ እንግዲህ ላንድስኬፒንግ እሰራለሁ። ላንድስኬፒንግ ሲባል ብዙ ነገር ነው የሚያካትተው። ቤት ቀለም እቀባለሁ፣ ኮንክሪት አነጥፋለሁ፣ ፓወር ዋሽ አደርጋለሁ፣ ጣራ ገተራ አጸዳለሁ፣ ጃንክ ሙቭ ቆሻሻ ምናምን ማንሳት አነሳለሁ። አልሰራውም ልልህ የምችል ነገር የለም። ለምን እንዴት ልትለኝ ትችላለህ? ብዙ ጊዜ ስራውን መስራት የሚችሉ ስራውን የማያገኙ ሰዎች ሞልተዋል አሜሪካ ውስጥ። እኔ ስራውን ሳገኝ ስራው ባልችለውም የሚሰሩት ሰዎች አመጣቸዋለሁ። በዛ ምክንያት ሁሉንም ስራ እሰራለሁ። ኬተሪንግም ሳይቀር እሰራለሁ። ኬተሪንግ ከ75 ሰው በታች አልቀበልም። በፊት እቀበል ነበር ትንሽም ነገር፣ ግን አሁን ከ75 ሰው በላይ ከሆነ ነው ኬተሪንግ የምሰራው። ትቀበላለህ? አዘጋጅተህ ምናምን ይዘህ ትሄዳለህ? በደንብ አድርጌ። ማን አንተ ነው የምታዘጋጀው ወይስ? እኔ አዘጋጃለሁ። አንዳንዴ ልጆችም አሉ ይሰሩልኝ፣ አመጣለሁ። ስራዎች ላይም ያው እንዳየሁት ብዙ አሉ። ላንድስኬፒንግ ስትሰራ ምናምን የሚያግዙ ሰዎችን አልፎ አልፎ አያለሁ። ትሬኒንግ ነው የምታደርጋቸው እነሱ ነው አብሮ ይሰራሉ? አብሮ የሚሰሩም አሉ፣ ግን አብዛኛው ጊዜ ምን አለ መሰለህ በቋሚነት የምትይዘው ስራዬ ብዙ ስለሆነ ዛሬ ዛፍ የሚቆርጠው ሰውዬ ነገ ኮንክሪት ብትለው አያነጥፍልህ። ዛፍ ክላይም የሚያደርጉ ሰዎች አሉ፣ ኮንክሪት የሚያነጥፉ ሰዎች አሉ፣ ቀለም የሚቀቡ የተለያዩ ሰዎች አሉ። ስለዚህ ሁሉንም በማገኛቸው ሰዓት በዛ መንገድ ነው የምሰራው። በጣም አሪፍ ነው። ላይክ አሁን ስራዎች ላይ ቻሌንጅ የሚሆኑበት ነገሮች ምንድን ናቸው? ስራ ላይ እንደ ቻሌንጅ የምታነሳው ነገር አለ? አሁን አሜሪካ ነገር ስትኖር አሁን ብዙ ሰው ኮምፕሌን የሚያደርግ ሰው አለ እዚህ ጋር ታውቃለህ። አሁን አንተ የስራ ሰው ነህ። ብዙ ጊዜ እኔ ኮምፕሌን ስታደርግም አይቼ አላውቅም። ላይክ ስሩ ምናምን ነው ስትል የምሰማህ እና እንዳንተ እንደ ፐርሰናሊ ቻሌንጅ የሆነብህ ነገር አለ አሜሪካ ላይ ስትኖር ላይክ ስራ ላይ ምናምን? ድሮ ቋንቋ ላይ ነበር። ቋንቋ ላይ ቋንቋም ደፋር ከሆንክ በምልክትም ታሳያቸዋለህ። ድሮ እሱ ችግር ነበረብኝ። እዚህ አንድ ጊዜ ባልቲሞር ሩጫ ስሮጥ ማለት ነው ስለ ቋንቋ ነው እና እንደመጣው ነው 5 ኪሎ ሜትር ስሮጥ እንደ ኃይለኛ ሩጫ ሩጬ እየሮጥ ሰዎቹ እርሻ ላይ ነው የምንሮጠው ማለት ነው። ያው የቋንቋ ነገር ልነግርህ ጉጃፕ ይላሉ። ይሄ ጉጃፕ ማን ነው አይቀድመኝም ብዬ ሲሪየስ ነው ማለት ይሄ ጉጃፕ ዞር ስል ኬንያዎች አሉ የሆኑ ነጮችም አሉ። ለካ ለነጩ መስሎኛል እንዳለ ገጠር ላይ ነው ሩጫው። ጉጃፕ ይላሉ። እናታቸው ነጭ ሰውዬ ነው ጉጃፕ አይቀድመኝም ብዬ እንደምንም ውድድሩን ጨረሱ ማለት ነው። ከፊት ሆኜ ዞር ስል ግን ሰው የለም። በርቀት ነው እንዲህ እያለ ይመጣል። በኋላ ጋዜጠኛ ስትሮጥ መጣች ማለት ነው። ትጠይቅ እንዴት እዚህ ገደል ላይ እንዴት ሮጥ? እዛ የሚያስተረጉምልኝ ሰው ነበር ካዝኔ። ሲሮጥ መጣና እንዴት እንዲሮጥኩና በጣም ተደንቀዋል አለኝ። ይሄ ጉጃፕ የሚባለው እንዳይቀድመኝ ነው ሁሉም ለሱ ነው የሚያጨበጭበው አለኝ። ከዛ ሲስቅ ገባኝ። ልንገራ ሲለኝ አዎ አልኩት። የትኛው እንደሆነ ግን አላወቁትም ማለት ነው። ከዛ እንደዛ ማለት እኮ እንደዚህ ነው ሲለኝ ሮጥኩበት ማለት ነው። ከዛ ጋዜጠኛዋ ሩጫ ከኔ ጋር እኔ ሩጫ አላገኘችኝም ኢንተርቪው ራሱ እና በዚህ የተነሳ መጀመሪያ ጊዜ ቻሌንጆች በዛ ችግር ነበረ።
ይሄ ላንድስኬፒንግ ያስጀመሩኝ የዚህ ሀገር ሰዎች ናቸው፣ አሜሪካኖች ማለት ነው። ከነሱ ጋር ያውን አወራለሁ፣ ችግር የለም። ፍራቻ የሚባል ነገር ባጠገቤ ያለ እና ከነሱ ጋር ስሰራ አንዳንዴ ስራ የነሱ ከስተመር እኔን ነበር የሚያሰሩ። በኋላ እንዳውም በዚህ ነው የተጣላ ነው። በጣም ጥሩዎች ናቸው፣ የአሜሪካ ጥሩዎች ናቸው በጣም አሁንም ጓደኛሞች ነን። አሁን አንዳንዴ ገተር የሚባለውን ነገር አላውቀውም። የሆነ ክሊን ገተር ሲሉን የስ ነው የምለው፣ ግን ገተር የምትሏን በአማርኛ ገተር ብዬ ጽፌያት ነው የምሄደው። ፕራይስ እንት ነው ሲሉኝ ቤት ሄጄ እነግራቸዋለሁ፣ ደውዬ እላለሁ። አላውቀውማ ምን እንደሆነ። ከዛ ቤት መጣና ገተር የሚለውን ሰርች አድርጌ ሳየው ምን እንደሆነ ያውቃል። ከዛ በኋላ ዋጋ ደግሞ እንዴት እንደሆነ ቴክኖሎጂ አንድ ቤት ገተር ስታጸዳ ስንት ነው ያ ስላለ፣ ግን በዚህ ዋጋ ከሄድ ትክክል አይደለም። በነፃ የሚሰራውበት ጊዜ አለ እና እንደዛ እያደረኩ ቻሌንጅ ያደረገኝ እሱ። አሁን ላይ በዋናነት ውበርም ሰራለህ ራይት? በጣም እንጂ ሞዶ ውበርም ላይክ አሁን ላይክ ታይም ስኬጁልህ እንዴት ነው? ላይክ አሁን ቤተሰብ አለ፣ ብዙ ጊዜ early morning ላይ ትታያለህ፣ ማታ ማታ ትታያለህ። ላይክ አንዳንድ ጊዜ ስለ ሶሻል ሚዲያ እንመጣበታለን እና ታይም እንዴት ነው ማኔጅ የምታደርገው? ላይክ ስራ ከስንት ሰዓት እስከ ስንት ሰዓት ነው? ላይክ ያንን ለማወቅ ያህል ምን አለ መሰለህ፣ ብዙ ጊዜ ታይሜን ራሴ ነኝ። ብዙ ጊዜ ታይም የለንም እንላለን እንጂ ታይም አለን እኛ ነን የሌለ ነው። አሁን ብዙ ጊዜ ለሌት ስራ ሆቴል የምገባ ሁል ጊዜ 5 ሰዓት ነው፣ 5 AM ማለት 5 AM ነው ሞርኒንግ። ኦኬ አዎ፣ ካልሆነ 6 እገባለሁ አንዳንዴ ማለት ነው። አለበለዚያ ግን ስኬጁዋሌ 5 ነው። 5 ስገባ ዝም ብዬ አልገባም። ወይ 3 ላይ ወይ 2 ላይ ወጣለሁ ከቤት ውበር ለመስራት ማለት ለሊት። በዛ ሰርቼ በዛው ስራ ገባለሁ ማለት ነው። 50 60 ባገኝ ማለት ነው እሷን ይዤ እገባለሁ። ስራ ገብቼ ጨርሼ ስወጣ ልጄ ምናልባት አሁን ቤዝቦል ስለሚጫወት አብዛኛው አሁን ትንሽ ጊዜ ያጣበበብኝ የልጄ ቤዝቦል ስለሚጫወት እሱ ከአንዳንዴ አሁን የክረምቱ ነው እንጂ 2-3 ቦታ ይጫወታል። አንዱ ጋር ለመውሰድ ከዛ አምጥተህ ደግሞ እንደዚህ ለማምጣት እሱ አደርግና አንዳንዴ ምን አደርጋለሁ፣ ያ ባለቤቴ ደግሞ ስራ ባል ካልሆነች እሷ ታደርስልኛለች ማለት ነው። ግን እሱ ደግሞ እንዳለ አንዳንዴ እሱ ስኬጁዋል ከሌለው ከዛ ከሆቴል እንደወጣው አንድ ቦታ የምሰራት ሰው ቤት ቀጥታ ነው የሚሄደው። ቀጥታ ሄጄ ያችን ሰርቼ ደግሞ ተመልሼ ወደ ቤት እመጣለሁ። የሚያስመጣኝ ነገር ከሌለ ደግሞ በዛው ቀጥላለሁ ማለት ነው። እንቅልፍ ደግሞ ከ4 ሰዓት በላይ አልተኛም። እሱ ጋር ልመጣ ነበር። just 4 hours ከዛ በላይ ከተመኛው ራሴ ያመኛል። ውሃ አልጠጣም። ውሃ ይኖዳት አይደል? ውሃ ንጹህ ውሃ ኔቨር አልጠጣም። አረባክተው እንግዲህ አይተኛል ብዙ ጊዜ መሰለኝ። እንዴት ሊሆን ይችላል? ንጹህ ውሃ አልጠጣም፣ አይወርድልኝም። ግን you healthy right? ኩላሊት የራሱ ይኑር አይኑር አላውቀውም። በጣም ይገርም ነው። ላይክ ስለ ውሃ ብዙ ጥቅም አለው። ላይክ ከዚህ ሀገር በተለይ ደግሞ ከምንበላው ምናምን ነገር አንፃር ይባላል። አዎ እኔ ግን እንዳውም ውሃ ስጠጣ ከተቀመጥኩበት አልነሳም፣ ያመኛል። ይገርም። አንዳንዴ ያው ጠጣቸው መጠጦች አሉ። ምን እንደምጠጣቸው እነሱን ምሳ በልቼ ወይ የሆነ ነገር በልቼ ሁሌ ቢራ ጠጣለሁ። ጠጪ አይደለሁም። አለፋ ከጠጣሁ ከተባልኩ 3 ቢራ ነው የምጠጣው። ያለበለዚያ ግን ከምሳዬ ጋር የምጠጣቸውን ቢራዎች ውስን ናቸው። ብዙ ጊዜ ይሄ መጠጥ ቴስት ከሚያደርጉ ሰዎች ጋር ስራ ሰርቻለሁ እና የመጠጥ አይነቶች አውቃለሁ። ምን ይጠቅመናል፣ ምን ይጎዳናል የሚለው ነገር እንደዛ መጠጣው አለ። ጁሶች ጠጣለሁ። በተለይ እንደምታይን ጥራጥሬ ጎመን ምናምን ነው በላው። ምግቡም ይመስለኛል ወይ ላይክ ጁሶች ምናምን ጠጣለህ? ጁሶች ጠጣለሁ። ሎሚም እያደረክ ውሃ እየቀላቀልክባቸው ውሃ ንጹህ ውሃ ነው። ሩጫ ላይ ስትሮጥ ላይክ እሱ ትልቁ ነገር የምነግርህ ሳውዝ ኮሪያ በነበርን ሰዓት በቀን 50 ኪሎ ሜትር ያሰሩን ነበር። ትሬኒንግ እንደ እንትን እያደረጉን ነበር፣ ሊመራመሩብን ነበር ወሰድን። ግን ለዩኒቨርሲቲ ልንሮጥ ነበር ወሰድን። ግን ያው እንደ ምርምር ያደርጉብን ነበር። ጠዋት 50 ዙር ስቴዲየም መዞር ማለት 21 ኪሎ ሜትር ነው። እሱ ሰርተን ከሰዓት መልሰው 21 ኪሎ ሜትር ማታ ደግሞ እንደገና አስፋልት እንሮጥ ነበር እና አስገብተው ውሃ 12 ደርዘን 12 ነው አይደል? አንዱ ሊትር አንድ ሊትር ነው። ለሁለት ቀን እሱ ነው የሚገባል። እኔ ግቤ ሲገባ እቃው ተከምሮ ነው የሚታየው ውሃው እንዳለ ሳይጠጣ ማለት። ዩኒቨርሲቲ ውስጥ ትልልቅ ስቶሮች አሉ። ታች ወርድና
አያስከፍሉኝም። አካባቢው ላይ የነበርንበት ዩኒቨርሲቲ ጥቁር አይቶ አያውቁም በቲቪ። አንዳንዴ እንትን ያደረጉ ሰውነታችን እንደዚህ ያደርጉን ነበር ሴቶች ኮሪያዎች ማለት ታች ቆርስ የሆነ ጁስ ነገር ሳነሳ አንከፍልም ነበር እና መጨረሻ ሊመራመሩብኝ እንደገና ሆስፒታል ወሰዱ። ምንም የለብኝ። በጣም የሚገርም ነው። ፒውሮ አልጠጣም። ያ የሚገርም ነው። ይሄን አላውቅም ነበር፣ ዛሬ ነው ያወቅሁት። ያ ከዛ በተጨማሪ እስቲ አሁን አንተ ያንተን ፓዝ መከተል የሚፈልጉ ሰዎች ይሄ የስራውን ነገር ወደ ሶሻል ሚዲያው ከመምጣታችን በፊት እናጠቃለው ብዬ ነው። ያንተን ፓዝ መከተል የሚፈልጉ ሰዎች ላይክ ምን አይነት ምክር ነው ያለ? እኔ ምን አይነት ምክር አለኝ መሰለህ ያሬድዬ፣ ሰዎች ራሳችን መምሰል አለብን። በሚዲያ ብዙ የሚሉ ነገሮች አሉ አይደል? ስናቲንግ ለኔ ምንም አይደለም። ያ ሳይሆን መሆን ያለበት እኔ ማገኛ ሳንቲም ለራሴ ነች። እኔ የምሰራው ስራ ለራሴ ነው፣ ለማንም አይደለም። ስለዚህ ሰው ሁሉ ያንን ማሰብ መቻል አለበት። ለምን የተንቀሳቀስበት ቦታ ሁሉ ገንዘብ ነው። አሜሪካኖች ገንዘብ ካንተ ሲወስዱ ከባድ ነው፣ ለመስጠት ግን አታገኙም ከነሱ። ስለዚህ ያንን ነገር ማድረግ ሰው የተቻለውን አቅም ገንዘቡን አይደለም ዛሬ ስራውን አይደለም መናቅ ያለብን፣ የገንዘቡን አመጣጥ አይደለም መናቅ ያለብን። ያለብን ምንድነው ገንዘቡ እንዴት እናምጣው። ብዙ ጊዜ ሰዎች መዝናኛቸው ሌላ ነገር፣ እኔ መዝናኛዬ ስራ ነው። ስራ ካልሰራሁ ያመኛል። አሁን አንዳንዴ ሰዎች ማትዝናና ምን አትልም ይሉኛል። እንደኔ ልጆች የሚዝናና ሰው የለም። በደንብ የሚዝናና አንተ ራስህ ትዝናና ላይ ያለው ፈታኝ ያለው አንዳንዴ ስራዬ እንዲታይ ነው የምፈልገው። ቪዲዮ የምታየው 1 ደቂቃ ነው አይደል? በ24 ሰዓት ውስጥ ስንት ሰዓት አለ? 1 ደቂቃ ቪዲዮ ስለታየ ያንን ግምት መስጠት የለብም። እድሜ ልክ በስራ ላይ ነው ተብሎ ያንን ማሰብ የለበትም ሰው። ስራውን እሰራለሁ የስ ግን ሰዎች ስራ መምረጥ የለባቸው። ዶክተር ከሆንክ በዶክትሬትነት ስራ የለኝም ብለህ ኢትዮጵያ ተምረህ መጥተህ በሱ አይደለም መታገል ያለበት፣ ታች መውረድ አለበት። ከዛ በኋላ ነው ላይ የምትመጣው ቦታህን የምትይዘው። ነገርኩህ እኮ እኔ ምንም ቋንቋ ምንም ነገር አልነበረኝም። ምንም ነገር አበሻ ቤት 2 ዓመት ሰርቻለሁ በ3 ብር ከ50 እዚህ ሀገር ገብቼ ማለት ነው። በ3 ብር ከ50 ሳንቲም 15 ሰዓት በቀን ሰራ ነበር አበሻ ቤት 14 እና ደብሊው ላይ። እሱም የምሰራበት የነበረው ምክንያት ባለቤቴ ሯጭ ነበረች ኢትዮጵያ። እኔ እዚህ ስመጣ ክለቦች እንደ ጉራጌ ታገቢያለሽ ብሎ ክለቡ አባሯት ነበር። ማሰልጠኛ ገቢ ተብላ ማለት ያቺ ዓላማ ካለ ሁሉ ነገር ታደርገዋል። ያገባት ሴት ማን ነው? አሁን ባለቤቴ አሁን ልጆቼ እና እሷም እኮ ሯጭ ነበረች። እሷም አዎ ማረሚያ ቤት እየሰራች እንዴት ጉራጌ ታገቢያለሽ? ሩጫ አይችልም አይነት ነገር ነው። እኔ እዚህ ስመጣ በቃ እንዴት ጉራጌ ታገቢያለሽ ተብላ ከክለብ አባረሯት፣ ቀነሷት። ታፕ ሯጭ ነች። ጉራጌ አገባሽ ብሎ ነው የቀነሳት። እኔ ደግሞ ነገረች እንደዚህ ማሰልጠኛ ልገባ ነው። ኖ ለቀሽ ውጪ፣ የማረሚያ ቤት ደሞዝ እኔ ልክልሻለሁ ሰርቼ። እዚህ ከመጣ በኋላ ማለት አዎ ለዛ ነው በ3 ብር ከ50 ሳንቲም አፈር ዲሜ የሚበላ የነበረው። ዓላማ አለኝ አለ እሱ። ከዛ እንደዛ እያለን እሱ ነጌታነህ ጋር እግዚአብሔር ይስጠው ነጌጤ ዋሚ ግሎባል የሚባል ካምፕ እዛ ገባች። እዛ ራሷ መደጎም ቻለች። ራሷ መደጎም ስትችል ነው እኔ ከ3 ብር ከ50 የተገላገልኩት። ግን ያው እኛ ሰው ጋር ምን አለ መሰለ፣ ሁሉም ሰው ጋር አይደለም። ብዙ ጊዜ እኛ ሰው ጋር መተማመን ቀርቷል። ያቺ ስራ የምታሰራኝ የነበረች ሴትዮ ስራህን ይሄ ቤት ስንጨርስ መኪና እንደምትሰጠኝ ብዙ ፕሮሚስ ታስገባልኝ ነበር። ያው መጨረሻው ነገር ሰረክ ብላ ነው ያባረች። ስታባረች ይሄን አላመን ሰርቼ የሚገርም ነው። በጣም አሪፍ። እና እስቲ ወደ ሶሻል ሚዲያው እንምጣ። ሶሻል ሚዲያ ላይ ኦልሞስት ማህተጌ ነው የወጣ ነው። ይሄ ሞር በቲክቶክ ነው የወጣ ነው ወይስ ከዚህ በፊት አንተ አክቲቭ ነበር? ኖ አይደለም። ሶሻል ሚዲያ ላይ እንድመጣ ያደረገኝ አንድ ጓደኛዬ ነው። ሁሌ ስለሚያየኝ ዴቭ መንግስቱ፣ ቅጽል ስሙ መንግስቱ ነው፣ መንግስቱ ኃይለማርያም ነው ቅጽል ስሙ፣ የቲክቶክ ስሙ። ያው ስሙ መናገር ባይፈልግም ማለት ነው። በጣም ነው የማመሰግነው። እሱ ነው በግድ ይዞ አንድ ቀን እንዳውም ስልኬ ላይ ዳውንሎድ ያደረገብኝ። ይሄ ቲክቶክ የሚባል ነገር አንተ ዴቭ ብዙ ሰው ታስተምርበታለህ፣
የምትፈራው ነገር የለም። ሰው ተሳቆ ነው ያለው። አንተ ምንም ስለማትፈራ አድርገው አለኝ። ከዛ ነው የጀመርኩት። 1 ዓመት ምናምን ቢሆነኝ ነው ከጀመርኩ። ያ ተመሳሳይ ጊዜ ነው የጀመርኩት። ትንሽ ከኔ ሌት ሆነ ነው የጀመርኩት። አንተ እኔ ዓመት አልፎኛል። ያ 1 ዓመት አካባቢ። እና አሁንስ ላይክ እንዴት እየሄደልን ነው? ሶሻል ሚዲያው የትኛው ላይ ነው ሞር ፎከስ አድርገህ እየሰራ ያለኸው? የትኛው ፕላትፎርም ላይ ነው አሁን ያለው? ከሰውስ የሚመጣው ፊድባክስ እንዴት እያደረገ ነው? ላይ ያሬድዬ የኛ ሰው እንዳውም የኛ ሰዎች ማናቃቸው የኛ ሰዎች አሉ። በጣም ጥሩ የሆኑ ሰዎች አሉ። የኛ ሰዎች እንደኛ በሚዲያ የማይታዩ በጣም ትልልቅ ነገር ትልልቅ ቦታ ያላቸው። አንዳንዴ ሚዲያ ላይ ለሰው ሁሉ ማስተላለፈው ሚዲያ ላይ ስትጠቀም ሚዲያ ያለን ሰዎች ጥሩ ነገር ማስተላለፍ መቻል አለብን። የሚያየን ሰው በጣም ብዙ ነው። እኔ ዛሬ የሆነ ቤት ስሄድ ህፃናቶች አምጥተው አሳዩኝ ቪዲዮዬን ማለት ልጆች ህፃናቶች ይከታተሉኛል። ስለዚህ በጣም መጠንቀቅ ያለብን ነገር እኔ አሁን ድሮ ቢዝነስ የስራዬ ሳስተዋውቅ ቢዝነስ ካርድ አሳትሜ ነበር በየቤቱ ይሄ ቆሻሻ ቤት ካየው ሳር የበዛበት ቤት ካየው እዛ ላይ ነበር የማደርገው። አሁን ግን በቲክታክ ነው ቢዝነስ ካለ ሰው ይደውልልኛል። ማመን የሚያቅቱ ቤቶች ይሄዳሉ። አንዳንዴ እውነትም የኛ ናቸው እንዴት እላለሁ። እዛኔ ነው አሁን አንዳንዴ ቆዳዬ ራሱ ያብጣል። እንደዚህ ኢትዮጵያኖች አሉ እንዴ እላለሁ። እና በጣም መጠንቀቅ ካለብን ነገር ሶሻል ሚዲያ ላይ የምናስተላልፈውን መልእክት ብዙ ህፃናቶች ያዩናል፣ ብዙ ሰዎች ያዩናል። ሰዎች ያዩንም ብለን የምናደርጋት ነገር ብዙ ነገሮች አሉና በዛ በአሁን ሰዓት ያለሁት በቲክታክ ነው። ያው እንግዲህ ዩቲዩብም አለኝ ፌስቡኮችም አሉኝ ጀማምሬያለሁ። ከሰዎች ጋር እንድገናኝበት ሰዎች ጋር እንድንማማርበት ሀሳብ እንድንቀያየር እነዛ ነገሮች አንዳንዴ ወጣ ያሉ ኮንቴንቶችን የምሰራበት አጋጣሚ አለና አውቄ ነው እሱ የምሰራው። አንዳንዴ በጣም ምለው አንዳንዴ እነዛ ደግሞ ተቃራኒዎቹ እስኪ ለነሱ የሚደርሳቸው እነሱ ዝም ብዬ ልተዋቸው እንዴ? በጣም አሪፍ እነሱ ማን አለ በጣም አሪፍ ላይክ እስቲ ምንድነው what's your next plan like ለመጪው ሶሻል ሚዲያ ላይ ያለ ነገር እስቲ ንገረን። ሶሻል ሚዲያ ላይ ለመጪው ለሚቀጥለውም ያለኝ ምንድነው ህብረተሰቡን ለማስተማር ነው። ስራ የለም ብሎ ኢትዮጵያ የተቀመጠ ሰው አለ። ዩኒቨርሲቲ ተምሬ ኮሌጅ ተምሬ ያለው ምን ብያለሁ ግን ተቀምጬ ያለው ይላል። ስንት ዓመት ነው የሚቀመጠው? ዘንድሮ ተቀምጦ የሚቀጥለው ዓመት ሊቀመጥ ነው እንደ ስራ ካላገኘ? ስንት የሚሰራ ነገር አለ። ሲጋራ ማዞር ትልቅ ነገር እኮ ነው። ሊስትሮ መጥረግ ትልቅ ነገር ነው። ብዙ ልሰራቸው የምትስቡ ሽማግሌዎች አሮጊቶች አሉ። ሰው ወደ ከተማ ከሚፈልስ ገጠር ውስጥ አሁን እዚህ ገጠር ውስጥ እየገባሁ አንዳንዴ የምበላው ቲማቲም አላየህም? አፈር ብላ ሲሉ ጥሬውን እዛም ሞልቷል። ቃሪያ አለ፣ ቲማቲም አለ፣ ብዙ መስራት ይቻላል። ከተማውን አንበላትም። ስለዚህ አሁንም የሚቀጥለው ያለኝ ነገር አላማዬ ምንድነው? በተቻለኛ አቅም አሁንም ከስራ ከማሳየት የስራ ፍላጎታችን እንዲዳብር ከማድረግ ወደ ኋላ አይደለም። ስለዚህ ማሳደግ ነው ላይ በቃ ያው አሁን የምሰራው ነገር ይበልጥ እያሳደግ መሄድ ነው ማለት ነው። ያ ነው ያንተ ትልቁ ስራዬ። ላንድስኬፒንግን በሰፊ መያዝ እፈልጋለሁ። ብዙ ሰዎች ደግሞ ብዙ ነገር እየጠየቁኝ ነው። ያው አንዳንድ ሰዎች ሲጠይቁ ስራውን አንድ ላይ እንስራ የሚል ሰው አለ። መናገር አይደለም ዝም ብለህ ወይ ሳንቲም ይዘህ መጥተህ እኔ ጋር ስራ እንስራ ብለህ ብትለኝ ዋጋ አለው? አንድ ዛፍ ማትቆርጥ ከአንድ ሳር ማታጭድ ከሆነ የሚመጣውን ሰው ማወቅ አለብህ። ብዙ ሰዎች በገንዘብ የሚጠይቁኝ ብዙ ሰዎች አሉ። ብዙ ቁጥር ስፍር የሌለው ሰው የሚጽፉልኝ ማአት ይሄን ያህል ገንዘብ ይዘን እንምጣ ምናምን። ገንዘቡ ቢመጣ ካልሰራበት ዋጋ አለ። ላንድስኬፒንግ ስራ ከምንም ነገር በላይ አሜሪካ ውስጥ በትልቁ ገንዘብ የሚታተምበት ስራ ነው። 24/7 ስራ አለው። ቅጠሉ ጊዜ እንግዲህ አንዳንድ ትልልቅ ሰዎች ትልቅ ቦታ ተምረው ምን ብለው የደረሱበትን ቦታ አንተ በላንድስኬፒንግ በ3 እና በ4 ወር የምትሰራው ገንዘብ ነው ከተደራጀህበት። ግን ሰው የለም እኛ ጋር ማን አለ? ጎረቤቶቻችን ናቸው፣ ላቲኖች ናቸው ሲሰሩ የምታየው። ለምን ታዲያ እነሱ እንደኛ በኡበር ላይ በምናምን ላይ በአንዳንድ ነገር ላይ አይታዩም? ጥቅሙን ስለሚያውቁት። ያው ዌዘሩም ቻሌንጅ ያደርጋል። አሁን ካየኸው ሰው የኛ ሰው የሚፈራው ላይ ካው ለምሳሌ ቅዝቃዜ ሲሆን አሁን ቅዝቃዜ ውስጥ ገብተህ መስራት
ጫካ ውስጥ ገብተህ መስራት፣ ሙቀት ሲሆን በሙቀት መስራት ምናምን ያን ቻሌንጅ ሰው ፌስ ማድረግ አይፈልግም። እና ያ ይመስለኛል ላንድስኬፒንግ ላይ ብዙ የኛን ሰው የማታየው። ጥራጥሬ ብሉ እንደኔ ጥራጥሬ ብሉ እንደኔ ይሄ የበሰለ ነገር ብቻ ማብላት ቀዝቀዝ ያለው ስራውን ወደው ነው ግን አንተ የምትሰራው right? በስመ አብ ይሸተኛል አንዳንዴ። ቅጠሉ ምናምን ቅጠል እንደነገርኩ ነው። በባብ ሲዝን ገንዘብ ይከፈለኛል። አይጥ ይዤ ገንዘብ ይከፈለኛል። አይጥ ይዤ $40 ይከፍሉኛል። ስለሱ እንኳን መጣልኝ ጠይቃለሁ ብያለሁ ነው ምን ላይክ አሉ ብዙ አራዊቶች አንተ ጋር እና ላይክ ቤት ውስጥ አላምዳቸው ነው ወይስ ፍላጎት ፍቅሮ አለ ወይስ ልጆች ቤተሰብ ይወዳል እንደዚህ አይነት ነገር? ልጆቼ በጣም ይወዳሉ። ምን አለ ለምሳሌ ቤት ውስጥ? እባብ ነበረ ከአሁን በፊት ወጥቷል። ባለቤቴ ስለማትፈልግ ኢጓና አለ፣ ሊዘርድ አለ፣ ውሻ አለ። ያው ሊጠሩ የማይፈለጉ ነገሮች አንተ ላይክ በአንተ ኢንፍሉዌንስ ነው ልጆች ላይክ ወይስ ልጆችን በተፈጥሯቸው ላይክ እንደዚህ አይነት ነገር? ልጆቼ እኔ ስለ እንስሳ ሳውራ ስለሚሰሙ አሁን እነሱ ናቸው። በጣም የበርዝዴ ገንዘባቸው ሲመጣ ራሱ ወንዱ ልጄ እኮ ለፐርድ ቤቴን አመጣለሁ እያለ ነው ወደፊት። ዋው ለፐርድ አንበሳ ምናምን ይኖረኛል እያለ ነው። የሚገርም ነው። እንግዲህ ያው ልጆችን በቃ አንተን እየመሰሉ ነው ማለት ነው። ያው ልጅ ወላጅን ነው የሚመስለው ሞር ኤቭሪ ታይም የሚከታተለውን ሰው ነው የሚመስለውና ልጄ ዝንብ ከሚነካው እባብ እንዲዞ ይጫወታል። ልጄ ምናልባት አንዳንዴ ካሁን በፊት ፖስቼዋለሁ። በእባብ ይጫወታሉ፣ ያቃቸዋል። ይነክሳል አይነክስም የሚለው ነገር በጣም ደስ ይላል። እስኪ በመጨረሻም ያው እዚህ ጋር አንድ እባብ አለችኝ። በስመ አብ እኔ እባብ በጣም እንፈራው ጭራሽ ይዘህ የምትዞረው አይ ዴቮ። እና በመጨረሻም እስኪ ሶሻል ሚዲያ ላይ ላይክ ዎችን አስተዋውቅ በዛው ድል ልስጥህና አንተን ሞር ማግኘት የሚፈልግ ሰው አንተን መከታተል የሚፈልግ ሰው ብዙ ሰው ያውቃል፣ ግን ላይክ እስቲ ሚዲያን ሼር አድርገን እስቲ ሞስትሊ ላይክ የምትገኝበት ሚዲያ ምንድነው? በአሁን ሰዓት በደንብ የምገኘው በቲክታክ ነው። ቲክታክም ፌስቡክ ብዙ እንትን ነበረኝ፣ ሃክ ተደርጓል። ግን አዲስ ከፍቻለሁ አሁን። ዩቲዩብም አለ፣ ግን ሞስት ሰዎች እያገኙኝ ያሉት በቲክታክ ስለሆነ ያው ስራ እንድሰራላቸው የሚፈልጉ ሰዎች ስልካቸው እዛ ካስቀመጡልኝ፣ ብዙ ጊዜ ስልክ አስቀምጥልኝ የሚሉኝ ሰዎች አሉ። እንደዛ አላስቀምጥም እኔ። ግን አንዳንድ የተለያዩ ሚዲያዎች ላይ ኢንተርቪው ስላለኝ እዛ ማግኘት ይችላሉ። በስም ነው ዳዊት አንደታ ነው። በመጨረሻ ለኢትዮጵያ ኮሚኒቲ በተለይ ውጭ ሀገር ለሚኖረው እንደው ኢትዮጵያ ውስጥ ስለሚኖረው ህዝብ እንዳንተ እንደ አንድ ዳዊት የምታስተላልፈው ላይክ መልእክት በስራ በተለይ በአንተ በምትታወቅበት ነገር ማለት የመጨረሻ መልእክት እንስማና ለዛሬ የመጀመሪያ ፓርት 1 ኮንቨርሴሽናችን በዚህ ያበቃል ማለት። ቴንክ ዩ ያሬድ፣ ያመሰግናል። እኔ ትልቁ ነገር የምለው ለኛ ለኢትዮጵያኖች ኮሚኒቲ ስራ መስራት አለብን። ስራ እየሰራን አይደለም፣ እየሰራን ነው። ሁሉም ራሱ ማንም ሰጥቶስ አይደለም ሰርቶ ነው የሚያድረው። ግን ሞር ለመስራት ሞር ገንዘብ ለማግኘት ሞር ሀገራችንን ለማሳደግ መስራት አለብን። ስራው አልተጀመረም፣ እየተሰራ አይደለም ያለው። ይህ ሁሉ ምንድነው? የሁሉ ነገር ኦፖርቹኒቲ አለን እኮ። ምን ይጎደላል? ልግደልም ብትል፣ ልስረቅም ብትል፣ ልማርም ብትል፣ ልስራም ብትል ሁሉ ነገር አለ። ግን ደግሞ እርስ በርስ ኮኔክት መሆን አልቻለም። ትልቁ ችግራችን ማለት ነው። ያችን ችግር አስወግደን ሁላችንም ወደ ስራ የምንመለስበት መንገድ ቢገኝ የኔ ስራ ለመስራት ብዙ ወጪ የሚያስወጣ ነገር አይደለም። 1000 ብር ይዘህ የኔ ስራ መጀመር ትችላለህ። 1000 ብር ይዘህ አንድ ሎሞ፣ አንድ ብሎወር፣ አንድ ፑሽ ሎሞና ዊዋከር አላያቸውም? አንዳንዶች በጋሪ እየገፉ ዞራሉ። አሰስ ማኒ 200 እና 300 ብር መስራት ትችላለህ በቀላሉ በቀን ማለት በካሽ። ስለዚህ እኔ የምለው ለሁሉም ሰው ምንድነው መተባበር፣ መነሳት፣ መስራት አለብን። ውሎአችን ማወቅ አለ። ከተማረ ሰው ጋር ስትውል ትማራለህ አይደል? ከሰራተኛ ስትውል ትሰራለህ። ከሚጠጣ ከምን ከሚል ኳልክ ደግሞ ጠጪ ትሆናለህ። ስለዚህ ሀገሪቱ አይደለም ኮምፕሌን ማድረግ ያለብን ራሳችን ነው የምለው አይደል? ያ ነው የምለው። ሁሉም አዲስም የሚጠጣው ምንም የሚለው በትምህርት ብቻ አንማር አልልም እኔ። መማር አለብን። መማር ካቃተን መስራት መቻል አለብን። የኔ መፎከር ምን እንደሆነ ታውቃለህ? ካልተማርክ
በደንብ ብላ። ሁለት ስራ ትሰራለህ። ከተማርክ ደግሞ ትንሽ በልተህ አንድ ስራ ሰርተህ ትኖራለህ።